እንድታዳምጡኝ በጌታ ፍቅር በትህትና ጠይቃቸዋለሁ። ከዛ በፊት ግን ስክሪኑን ጫን አድርጉትና ወይም አፍንጫ ይሻል እዚህ ጋር ጫን አድርጉትና የሚመጣውን ሴንድ እስከ መጨረሻ አጥፉልኝ። ከቃሉ ንባብ በኋላ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 14 ላይ ያለውን ቃል ነው ማለብላችሁ። ለጌታ የተለየሁ ነኝ ብላችሁ ጻፉ። መቼም አይደክማችሁ። የተለየ ሰው ነው ይሄ ነገር የሚጽፈው ባይዘ። እሺ እግዚአብሔርን ቃል አንብብላችሁ በጌታ በኢየሱስም እንደዚህ ይላል። ከማያምኑ ሰዎች ጋራ አግባብ ባልሆነ መንገድም አትጠመዱ። ጽድቅ ከአመፅ ጋራ ምን ግንኙነት አለው? ብርሃን ከጨለማ ጋራ ምን ህብረት አለው? ክርስቶስ ከቤተልሔም ጋራ ምን ስምምነት አለው? የሚያምን ከማያምን ጋራ ምን ህብረት አለው? የእግዚአብሔር ቤተ መቅደስ ከጣዖታ ጋራ ምን ስምምነት አለው? እኛ እኮ የሕያው እግዚአብሔር ቤተ መቅደስ ነን። እግዚአብሔርን እንዲሁም ሲል ተናግሯልና ከእነርሱ ጋራ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ከመካከላቸው ውጡ፣ ለእኔም የተለያችሁ ሁኑ። ለዚህ ነው በኮሜንት ሴክሽን ላይ ለጌታ የተለየሁ ነው ብላችሁ ጻፉ ያልኳችሁ። በኋላ የምጽፈውን ኮሜንት ላይ ላይክ አድርጉልኝ፣ ምክንያቱም መመለስ ስላለብኝ። ወዳችኋለሁ። ይህ ቪዲዮ በብዙ ሼር ይኖረው። እሁድ ነው። ተባረኩልኝ። ወደ ቸርች ልሄድ ነው። ሻሎም ይኖረው። እሁድ ነው። ተባረኩልኝ። ወደ ቸርች ልሄድ ነው። ሻሎም